ሰላም ጤና ይስጥልን ውድ የማህበረ ጤና ቤተሰቦች እንደምን አላችሁ? ዮናስ አበባየሁ ነኝ። እንደተለመደው በዛሬው ዕለት እናንተን ያስተምራሉ ብለን ያሰብናቸውን የጤና ጉዳዮች ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ የዘወትር ግብዣችን ነው። በዛሬው ዕለት ይዘንላችሁ ለመቅረብ የወደድነው ስለ ስኳር በሽታ ምንነት ይሆናል። በአጠቃላይ የስኳር በሽታ ምንድን ነው? ምን ምልክቶች ሲታዩ ነው አንድ ሰው የስኳር በሽታ አለበት ብሎ ሄዶ ወደ ጤና ድርጅት መመርመር ያለበት? የስኳር በሽታ አይነቶች ምንድን ናቸው? ለስኳር በሽታ አጋላጭ ምክንያቶች ምንድን ናቸው? እንዲሁም አንድ ሰው የስኳር በሽታ አለበት ተብሎ ከተጠረጠረ ምን ምርመራዎችን ሊያደርግ ይችላል? ሕክምናውስ እንዴት ነው? በስተመጨረሻ መከላከያ መንገዶች አሉ? ካሉስ ምንድን ናቸው የሚለውን ለማየት እንሞክራለን። ወደ ተመልካቾቻችን እንደ መግቢያ እንዲያገለግለን እንግዲህ ሁላችሁም እንደምታስታውሱት በሀገራችን መልከ ብዙ የጤና ችግሮች አሉ። በርካታ የጤና ችግሮች ናቸው ያሉት። እነዚህ የጤና ችግሮች በሶስት ወገን ልናያቸው እንችላለን። ከምክንያታቸው አንጻር ያሉትን የጤና ችግሮች በሶስት ወገን ማየት የምንችልባቸው አጋጣሚዎች አሉ። የመጀመሪያው ተላላፊ በሽታዎች እያለ የምንጠራቸው ናቸው። ተላላፊ በሽታዎች ማለት ከሰው ወደ ሰው ሊተላለፉ የሚችሉ የራሳቸው የሆነ የበሽታ አምጪ ተዋሲያን ያላቸው እና ከሰው ወደ ሰው የመተላለፊያ መንገድ ያላቸው ተላላፊ በሽታዎች ተብለው ይጠራሉ። ለምሳሌ እንጠቅስ ብንል ወባ፣ ቲቢ፣ የኤችአይቪ ኤድስ እና ሌሎችም ከሰው ወደ ሰው የሚተላለፉ በሽታዎችን ማንሳት እንችላለን። ሁለተኛውና ሌላው የጤና ችግር ወይም ምድብ ተላላፊ ያልሆኑ በሽታዎች እያልን እንጠራቸዋለን። ተላላፊ ያልሆኑ በሽታዎች ማለት ከሰው ወደ ሰው የማይተላለፉ የራሳቸው የሆነ የበሽታ አምጪ ተዋሲያን ማለትም ባክቴሪያ፣ ቫይረስ፣ ፈንገስ ብለን የምንጠቅሳቸው ምክንያት የሌላቸው በሽታዎች ተላላፊ ያልሆኑ በሽታዎች ተብለው ይጠራሉ። ከነዚህ መካከል ለመጥቀስ ብናስብ የስኳር በሽታ፣ የአስም በሽታ፣ የስነ አእምሮ በሽታዎች፣ የልብ በሽታዎች እና መሰሎችን መጥቀስ እንችላለን። ሌላኛውና ሶስተኛው ዘውግ አደጋዎች ናቸው። አደጋዎች በተለያየ አጋጣሚ ሊመጡ የሚችሉ እና በአካላዊ፣ በአእምሯዊ እና በማህበራዊ የጤና ሁኔታችን ላይ ችግር ሊያመጡ የሚችሉ የጤና እክል ዘውጎች አደጋዎች ወይም ትራውማ እየተባሉ ይጠራሉ። ለምሳሌ እንጥቀስ ብንል የመኪና አደጋ፣ ሌሎች የመንገድ ላይ አደጋዎች፣ እነዚህ ሮድ ትራፊክ አክሲደንት የሚባሉት፣ የስራ ላይ አደጋዎች፣ በግጭት ምክንያት የሚመጡ አደጋዎች፣ እነዚህ በሙሉ አደጋዎች በሚሉ የሚካተቱ ይሆናሉ። ወደ ተመልካቾቻችን ከላይ እንደዘረዘርናቸው ሶስት አይነት ወይም ትሪፕል በርደን የሚባሉ የጤና እክሎች በሀገራችን ላይ እንዳሉ ታሳቢ እንድታደርጉ ለመጠቆም ያክል ነው። ከዚህ በመቀጠል ዛሬ ወደ ተዘጋጀንበት የጤና ርዕስ እንሄዳለን። ቅድም እንደነገርኳችሁ ዛሬ ለማየት የምናስበው ወይም የምንዳስሰው ርዕስ የስኳር በሽታ ይሆናል። የስኳር በሽታ ተላላፊ ካልሆኑ በሽታዎች መካከል የሚጠቀስ እንደሆነ ቅድም ለመጥቀስ ሞክረናል። እንግዲህ ከዚህ በመቀጠል ስኳር ምንድን ነው? የስኳር በሽታ አይነቶች ምንድን ናቸው? የስኳር በሽታ ምልክቶች ምን ናቸው? የስኳር በሽታ ምልክቶች የታየበት ሰው እንደው ምን ምርመራዎችን በሀገራችን በብዛት የሚካሄዱ ምን ምርመራዎች አሉ የሚለውን፣ ከዚህ በተጨማሪ ሕክምናዎችስ የስኳር በሽታ ያለበት ሰው ምን ሕክምናዎችን ያደርጋል፣ የስኳር በሽታን እንዴት ልንከላከል እንችላለን የሚለውንም በጋራ ለማየት እንሞክራለን። ወደ ተመልካቾቻችን የምናስተላልፋቸው የጤና መልእክቶች ለሌሎችም ተደራሽ እንዲሆኑ ቻናላችንን ሰብስክራይብ፣ ላይክ ማድረጋችሁን አዘንጉ። ቀጥታ ወደ ርዕሳችን ነው የምንሄደው። እንግዲህ ቅድም እንደተናገርነው የስኳር በሽታ ካሉ ተላላፊ ካልሆኑ በሽታዎች መካከል አንዱ ነው። የስኳር በሽታ ማለት በሰውነታችን ወይም በደማችን ውስጥ ያለው የስኳር መጠን ከፍተኛ ሆኖ ሲገኝ ማለት ነው። በሰውነታችን ወይም በደማችን ውስጥ የስኳር መጠን ከፍተኛ ደረጃ እንዳይደርስ የሚቆጣጠር ሆርሞን አለ።
ኢንሱሊን የሚባል ወይም በፓንክሪያስ በሚባለው ግላንድ የሚመነጭ ኢንሱሊን የሚባል ሆርሞን ያለ ያ ሆርሞን በሰውነታችን ውስጥ ያለውን በደማችን ውስጥ ያለውን የስኳር መጠን መቆጣጠር ሳይችል ሲቀር ወይም ያለውን የስኳር መጠን ወደ ኃይል መቀየር ሳይችል ሲቀር ወይም ያለው ወይም ከኃይልነት ወደ ኃይል መቀየር ካለበት መጠን በላይ ያለው የተረፈውን ማከማቸት ስቶር ማድረግ ሲያቅተው በሰውነታችን ውስጥ የስኳር በሽታ አለ ብለን እንጠቅሳለን ማለት ነው። ባጭሩ በሰውነታችን ውስጥ በደማችን ውስጥ ያለው የስኳር መጠን መሆን ከሚገባው በላይ ሆኖ ሲገኝ ያ ሰው የስኳር በሽታ ተጠቂ ነው ተብሎ ይገለጻል ማለት ነው። እንግዲህ ስርጭቱን ስናይ የስኳር በሽታ በሀገራችን ብሎም በዓለም ደረጃ በከፍተኛ ሁኔታ ተሰራጭቶ የሚገኝ በሽታ ነው። በዓለም ደረጃ ያለውን ስርጭት ስናይ እንግዲህ ለማጣቀስ የምሞክረው እንደ አውሮፓውያን አቆጣጠር በ2021 የተሰራውን ጥናት ነው። ይሄ ጥናት የተካሄደው በዓለም አቀፍ የስኳር ፌዴሬሽን ድርጅት ነው። ይሄ ድርጅት ወይም ይሄ ፌዴሬሽን በ2021 ባወጣው ሪፖርት በዓለም ደረጃ 537 ሚሊዮን የሚሆኑ እድሜያቸው ከ20 እስከ 79 የሚሆኑ አዋቂዎች ከስኳር በሽታ ጋር አብረው ይኖራሉ ብሎ ሪፖርቱ ያመላክታል። ልብ አድርጉ፣ 537 ሚሊዮን በጣም ከፍተኛ ቁጥር ነው። ስለዚህ በሽታው በዓለም ደረጃ ምን ያክል እንደተስፋፋ ሊያመላክት የሚችል ዘገባ ነው ማለት ነው። ይህ ጥናት በ2021 የተካሄደው ማለት ነው በዓለም የስኳር ፌዴሬሽን አማካኝነት የተደረገው ጥናት እንደሚያመለክተው ይህ በሽታ በዚህ ከቀጠለ በ2030 ቁጥሩ ወደ 643 ሚሊዮን ከፍ እንደሚል ያመለክታል። ፕሮጀክት ሲደረግ አሁን ያለው ስርጭት በቀጣይ በዚሁ ከቀጠለና ሌሎቹ ኮንትሪቢዩቲንግ ፋክተርስ ተጨምረውበት ፕሮጀክት ሲደረግ በ2030 643 ሚሊዮን አካባቢ የስኳር ተጠቂዎች በዓለማችን ሊኖሩ ይችላሉ ተብሎ ይገመታል። በሞት ደረጃ ያለውን ቁጥር ስንመለከት ደግሞ 6.7 ሚሊዮን የሚሆኑ የስኳር በሽተኞች በዓመት ይሞታሉ ተብሎ ይጠበቃል። በዓለም ደረጃ 6.7 ሚሊዮን የሚሆኑ የስኳር በሽተኞች በአንድ ዓመት ወይም በዓመት ውስጥ ይሞታሉ ተብሎ ይጠበቃል። ይህ ቁጥር በጣም ከፍተኛ ቁጥር ነው። ስለዚህ አሁንም ስኳር የህብረተሰባችን የጤና ችግር እንደሆነ የሚያመላክት ሪፖርት ነው። ይህ ጥናት በ2021 የተካሄደው ማለት ነው በስኳር ፌዴሬሽን በዓለም የስኳር ፌዴሬሽን የተካሄደው ጥናት በሀገራችን ያለውን ስርጭትም ለማመላከት ሞክሯል። በሀገራችን 1.9 ሚሊዮን የሚሆኑ እድሜያቸው ከ20 እስከ 79 የሚሆኑ የህብረተሰብ ክፍሎች የስኳር በሽታ ተጠቂ ናቸው ተብሎ ይገመታል። 1.9 ሚሊዮን የሚሆኑት ማለት ነው። በጣም አስደንጋጭ ሁኔታ ግን ይሄ ጥናት ያመለከተው በሀገራችን ውስጥ 52% ወይም ግማሽ የሚሆኑት የስኳር በሽተኞች በምርመራ ተደራሽ የሆኑ አይደሉም። አንድ ዲያግኖስድ ናቸው። ያልተመረመሩ ቤታቸው ያሉ ስኳር ይኑርባቸው አይኑርባቸው ያልተረጋገጡ በርካታ የህብረተሰብ ክፍሎች እንዳሉ ያመለክታል። ይህ እንግዲህ ግልጽ ነው። ሁላችንም እንደምናስታውሰው በሀገራችን ያለው የህብረተሰብ የጤና ፍላጎት መሻት፣ የጤና ድርጅቶች ቅርበት፣ የህብረተሰቡ ግንዛቤ ተጨምሮበት ትክክለኛ የሆነውን የስኳር ታማሚ ቁጥር ማወቅ አስቸጋሪ ይሆናል ማለት ነው። ስለዚህ ሁላችንም የሚመለከተንን የምናውቀውን ያክል ለህብረተሰቡ እያስተማር ህብረተሰቡ በደም ውስጥ ያለውን የስኳር መጠን ማወቅ ስክሪን የሚደረግበትን ወይም ልየታ የሚሰራበትን መንገድ ማመቻቸት፣ ማስተማር፣ ማስገንዘብ የሁላችንም ድርሻ ይሆናል ማለት ነው። እንግዲህ ተመልካቾቻችን ስለ ስርጭቱ ይህን ያክል ካልኳችሁ በአጠቃላይ የስኳር አይነቶች ስንት ናቸው? በአጠቃላይ አሁን ህብረተሰቡን ስናስተምር ወይም በህክምና ካታጎራይዝ ሲደረጉ ስንት አይነት የስኳር በሽታዎች አሉ የሚለውን ለማየት እንሞክራለን።
እንግዲህ ስናያቸው የስኳር በሽታዎች ጠቅለል አድርገን ስናያቸው በሶስት ይከፈላሉ። የመጀመሪያው አይነት 1 የስኳር በሽታ እየተባለ ይጠራል። ታይፕ 1 ዲያቤትስ የሚባለው ማለት ነው። እንግዲህ አይነት 1 የስኳር በሽታ ማለት በሰውነታችን ያለው ፓንክሪያስ የሚባለው ኢንሱሊን የሚባለውን ሆርሞን ሳያመነጭ ሲቀር እና በሰውነታችን ያለው ያልተመነጨው ኢንሱሊን የሰውነታችን የደም ስኳር መጠን መቆጣጠር ሲያቅተው አይነት 1 የስኳር በሽታ እየተባለ ይጠራል። ልብ አድርጉ ተመልካቾቻችን፣ ይህ አይነት በሰውነታችን ያለው ፓንክሪያስ የሚባለው ግላንድ ኢንሱሊን የሚባለውን ሆርሞን ሳያመነጭ ሲቀር ከናካቴው ኢንሱሊን ሳይመነጭ ወይም ሳይመረት ሲቀር ሊመጣ የሚችለው የስኳር አይነት ነው። ይህ ስኳር አይነት በብዛት በህፃናትና በአዋቂዎች የሚከሰት ነው። በህፃናት፣ በአዋቂዎች፣ በጎልማሶች ሊከሰት የሚችል የስኳር አይነት ነው። ሁለተኛው አይነት የስኳር በሽታ አይነት 2 የስኳር በሽታ ወይም ታይፕ 2 ዲያቤትስ እየተባለ ይጠራል። ይሄኛው አይነት በሰውነታችን ውስጥ ኢንሱሊን ተመርቶ ኢንሱሊን ተቀባይ ህዋሳት ወይም ሪሴፕተርስ ኢንሱሊን መጠቀም ሳይችሉ ሲቀሩ የሚከሰት የስኳር በሽታ ነው። ልብ አድርጉ፣ ኢንሱሊን ይመረታል። ነገር ግን በሰውነታችን ውስጥ ያሉ ኢንሱሊንን ተቀባይ ህዋሳት ኢንሱሊንን ተጠቅመው በደማችን ውስጥ ያለውን የስኳር መጠን ሳይቀንሱት ሲቀሩ አይነት 2 የስኳር በሽታ እየተባለ ይጠራል። ይህ አይነት የስኳር በሽታ በብዛት በአዋቂዎች የሚከሰት ከአኗኗር ዘይቤያችን ጋር የሚገናኝ የስኳር በሽታ አይነት ነው። ሶስተኛው የስኳር በሽታ አይነት በእርግዝና ወቅት የሚከሰት የስኳር በሽታ እየተባለ ይጠራል። እንግዲህ ሁላችንም እንደምናስታውሱት እርግዝና የራሱ የሆኑ ባህሪያት አሉት። በእርግዝና ወቅት በሚከሰቱ ፊዚዮሎጂክ ባህሪያት በሆርሞናል መለዋወጥ ምክንያት ሊመጣ የሚችል የስኳር በሽታ አይነት በእርግዝና ወቅት የሚከሰት ወይም ጄስቴሽናል ዲያቤትስ እየተባለ ይጠራል። ይህ የስኳር አይነት እርግዝናው ካለፈ በኋላ ታይፕ 2 አይነት የስኳር በሽታ ሊይዛቸው ይችላል። በእርግዝና ወቅት ስኳር የተከሰተባቸው እናቶች እነሱ ወይም የወለዷቸው ልጆች ሌትሊ በኋላ ታይፕ 2 ወይም ሁለተኛውን አይነት የስኳር በሽታ ሊያዙ እንደሚችሉ የሚያመላክቱ ጥናቶች አሉ። ወይም አንዱ ፋክተር ፕሪዲስፖዚንግ ፋክተርስ ነው ማለት ነው። ለበኋላ ሌትሊ ወይም ዘግይተው ታይፕ 2 ወይም አይነት 2ን የስኳር በሽታ ሊይዛቸው እንደሚችል የሚያመላክቱ ሁኔታዎች ናቸው። እንግዲህ ውድ ተመልካቾቻችን አይነቶችን ካየን ምልክቶች ምንድን ናቸው የሚለውን ለማመላከት እንሞክር። እንግዲህ የስኳር በሽታ በርካታ ምልክቶች አሉት። ከነዚህ ምልክቶች መካከል ከዚህ በታች የምዘረዝራቸውን ወይም ከዚህ ቀጥሎ የምዘረዝራቸውን ምልክቶች ያየ ሰው በአስቸኳይ በአቅራቢያው ወደሚገኝ የጤና ድርጅት ሂዶ በደም ውስጥ ያለውን የስኳር መጠን መለካት መታየት ይኖርበታል ማለት ነው። እነዚህ አመላካች ምልክቶች ዋና ዋና የስኳር በሽታ ምልክቶች ናቸው። የመጀመሪያው ቶሎ ቶሎ ሽንት መሽናት። ከዚህ በፊት ከተለመደው በላይ ቶሎ ቶሎ ሽንታችን የሚመጣ ከሆነ ምናልባትም የስኳር በሽታ ምልክት ሊሆን ስለሚችል ትኩረት መስጠት ያስፈልጋል። ከዚህ በተጨማሪ ከዚህ ጋር አብሮ ሊሄድ የሚችለው ምልክት ከፍተኛ የሆነ የውሃ ጥማት። ቶሎ ቶሎ እንጠጣለን፣ ቶሎ ቶሎ ውሃ ይጠማናል። ስለዚህ ይሄኛው ምልክትም ካለ ምናልባትም የስኳር በሽታ ምልክት ሊሆን ስለሚችል በአስቸኳይ ወደ አቅራቢያችን ወዳለ ጤና ድርጅት ሄደን አስፈላጊውን የሆነ
የደም የስኳር መጠን ልኬት ማድረግና ከሐኪማችን ጋር መነጋገር መወያየት ተገቢ ነው የሚሆነው ማለት ነው። ሌላኛው ምልክት ምክንያት የሌለው የክብደት መቀነስ፣ አንኤክስፕሌንድ የሆነ ምክንያቱ ያልታወቀ የክብደት መቀነስ ሌላኛው የስኳር በሽታ ምልክት ነው። ስለዚህ ክብደታችን ባልተለመደ ሁኔታ ምክንያት በሌለው ሁኔታ ከቀነሰ አሁንም የስኳር በሽታ ምልክት ከሌሎቹ ጋር ቅድም ካነሳናቸው ምልክቶች ጋር አብሮ ሊመጣ ወይም ሊታይ የሚችል ምልክት እንደሆነ ግምት ውስጥ ማስገባትና እንዲህ አይነት ምልክቶች ሲኖሩ ቅድም እንዳለው ወደ አቅራቢያችን ወደሚገኝ የጤና ድርጅት ሄዶ መታየት ጥሩ አጋጣሚ ነው የሚሆነው ማለት ነው። ሌላው ድካም ማለት ምክንያቱም ቅድም እንዳለው ስኳር አለ፣ ግን ስኳሩን ወደ ኃይል የሚቀይረው ኢንሱሊን ወይ አልተመረተም ወይ ቢመረትም ደግሞ ተቀባይ ህዋሳት ተጠቅመው ኃይል እንዲኖረን ኃይል እንዲመነጭ ኤነርጂ ፕሮዲውስ እንዲደረግ አላገዙንም። ስለዚህ ድካም ይኖራል ማለት ነው። የደበዘዘ እይታ ብለርድ ቪዥን የምንለው በትክክል አለማየት፣ እንደዚህ አይነት ነገሮች የስኳር በሽታ ምልክቶች ናቸው። ሌላ ከዚህ ጋር አብሮ ሊሄድ የሚችለው ቁስል ቶሎ አለመዳን። በሰውነታችን የሆነ ቁስል ይኖራል በተለያየ አጋጣሚ። እሱ ቁስል ቶሎ የማይድንልን ከሆነ ምናልባትም የስኳር በሽታ ተጠቂ ልንሆን ስለምንችል እንደተለመደው ከላይ የዘረዘርናቸው ምልክቶች ሲታዩ በአፋጣኝ ወደ አቅራቢያችን ጤና ድርጅት ሄደን የደም የስኳር መጠናችንን ልኬታ ማወቅ ተገቢ ነው የሚሆነው ማለት ነው። ወደ ተመልካቾቻችን ከዚህ ቀጥሎ ለማየት የምንሞክረው የስኳር በሽታ ምልክቶች የታዩባቸው ሰዎች ወደ ጤና ድርጅት ሲሄዱ ምን አይነት ምርመራዎችን ሊያካሂዱ ይችላሉ የሚለውን ለማመላከት እንሞክራለን። እነዚህን ማመላከታችን ምናልባትም ወደ ሕክምና ጣቢያዎች ከመሄዳችሁ በፊት ለምርመራ ራሳችሁን ለማዘጋጀት ማድረግ የሚገባችሁ ሁኔታዎችንም ለማየት ይጠቅማችኋል። እንግዲህ ወደ ጤና ድርጅት ከሄድን በኋላ በርካታ የሆኑ የምርመራ አይነቶች ሊደረጉን ይችላሉ። ዋና ዋናዎቹ በአብዛኞቹ የጤና ድርጅቶች የሚሰሩ የስኳር ምርመራዎች ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያው ፋስቲንግ ፕላዝማ ግሉኮስ ቴስት ተብሎ ይጠራል። ምግብ ሳንበላ የሚደረግ የስኳር ምርመራ። ስለዚህ ምግብ ሳንበላ ማለት ወይም ፋስቲንግ ማለት ቢያንስ 8 ሰዓት የጾም ምግብ ሳንበላ 8 ሰዓት ከቆየም በኋላ የምናደርገው የስኳር ምርመራ ደማችን ተወስዶ የደም ናሙና ተወስዶ የሚደረገው የስኳር ምርመራ ፋስቲንግ ፕላዝማ ግሉኮስ ቴስት ተብሎ ይጠራል። ስለዚህ በዚህ ምርመራ ውስጥ 126 እና ከዚያ በላይ 126 ሚሊግራም ፐር ዴሲሊትር እና ከዚያ በላይ ከሆነ ምናልባትም የስኳር በሽታ ተጠቂ ነን ተብሎ ዲያግኖስ ሊደረግ ይችላል ማለት ነው። እንግዲህ በፋስቲንግ ሊሆን የሚገባው መደበኛ የአዋቂዎች ሊሆን የሚገባው ከ70 እስከ 99 ሚሊግራም ፐር ዴል ነው። ከ126 እና ከዚያ በላይ ከሆነ ግን የስኳር በሽታ ተብሎ ዲያግኖስ ይደረጋል ማለት ነው። ሁለተኛው ራንደም ፕላዝማ ግሉኮስ ቴስት ተብሎ ይጠራል። ራንደም ማለት በማንኛውም ሰዓት ሊደረግ የሚችል የስኳር ምርመራ ማለት ነው። ያ ማለት በልተንም ቢሆን የሚደረግ የስኳር ምርመራ ራንደም ፕላዝማ ግሉኮስ ቴስት ተብሎ ይጠራል። ስለዚህ በዚህ ምርመራ ወቅት ራንደም ተሰርቶልን ምግብ በልተን ተመርምረን 200 እና ከዚያ በላይ 200 ሚሊግራም ፐር ዴል እና ከዚያ በላይ ከሆነ የደማችን የግሉኮስ የስኳር መጠን የዲያቤትስ የስኳር በሽተኛ ተብለን ዲያግኖስ እንደረጋለን ማለት ነው። እዚህ ላይ ትኩረት የምታደርጉት ሁላችንም ግምት ውስጥ የምናስገባው ብዙ ጊዜ ሐኪሞች የሚመክሩን ሲንግል ቴስት ወይም የአንድ ጊዜ ምርመራ ብቻ በቂ አይደለም። ሁለተኛ መድገምን ብዙ ጊዜ ሐኪሞቻችን ይመክሩናል። ስለዚህ ፋስቲንግ አሰርቶ 126 እና ከዚያ በላይ የሆነ አሁንም ፋስቲንግ ወይም ራንደም ድጋሚ አሰርቶ
ከሚገባው በላይ መሆኑን ማረጋገጥ አስፈላጊ ሊሆን ይችላል ማለት ነው። በብዛት ሐኪሞቻችን የሚመክሩ ነው። ነገር ግን አንዳንዴ አስቸኳይና በጣም ከፍተኛ ሲሆን ሁለተኛም ሳይደገም ወደ ሕክምና እንድንገባ ሐኪሞቻችን ሊያደርጉ ይችላሉ ማለት ነው። ይሄ የሐኪሞች ውሳኔ ነው የሚሆነው ማለት ነው። እንግዲህ ምርመራዎቹ ተመልካቾቻችን እነዚህን ነው የሚመስሉት። ሌሎች ምርመራዎች የሉም ማለት ነው። ሌሎች ምርመራዎች የሉም ማለታችን አይደለም። ነገር ግን በብዛት በብዙ ጤና ድርጅቶች የሚሰሩ የስኳር ምርመራ አይነቶች እነዚህ ናቸው። ሌሎቹ አሉ በሌላ ጊዜ የምንዳስሳቸው ወይም በሕክምና መስጫ ጣቢያዎች እንደ አስፈላጊነቱ ሐኪሙ ያስፈልገኛል ብሎ ሲያስብ ሌሎች የምርመራ አይነቶችን እንድናደርግ ሊያደርግ ይችላል። ግን በዋናነት ሁሉም በብዛት በአብዛኛው ጤና ድርጅቶች የሚሰሩ የስኳር በሽታ ምርመራ አይነቶች እነዚህ ነው የሚሆኑት ማለት ነው። ተመልካቾቻችን አሁንም ፕሮግራሞቻችን ለበርካታ የህብረተሰብ ክፍሎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እንዲሁም የደወል ምልክቱን መጫናችሁን እንዳዘነጉ። ከዚህ ቀጥሎ ለማየት የምንፈልገው ህክምናዎቹ ምን ናቸው? ጠቅለል ባለ ሁኔታ ወደ ህክምና ጣቢያ ስንሄድ ዲቴል የሆኑ ዘርዘር ያሉ ህክምናዎችን ሐኪሞቻችን ይመክሩናል፣ ይነግሩናል። ነገር ግን በአጠቃላይ የስኳር በሽተኛ የሆኑ ሰዎች ምን ምን ህክምናዎችን እንዲያደርጉ ይመከራሉ የሚለውን በዚህ ፕሮግራም የምናይ ይሆናል ማለት ነው። የመጀመሪያው ጤናማ አመጋገብ ሄልዚ ዳይት የምንለው ጤናማ አመጋገብ ምንድን ነው የሚለውን በሌላ ጊዜ የምናየው ይሆናል። ወይም ሐኪሞቻችን ለክትትል ወይም ለምርመራ ስንሄድ የሚያስተምሩን ጉዳዮች ነው የሚሆኑ። ስለዚህ አንዱ እና ትኩረት የሚሰጠው ከስኳር ህክምናው ጋር ተገናኝቶ ሄልዚ ዳይት ወይም ጤናማ አመጋገብ እያለ የምንጠራው ነው። ሁለተኛው ኤክሰርሳይዝ፣ አክቲቭ ኤክሰርሳይዝ፣ ሬጉላር ኤክሰርሳይዝ በነገራችን ላይ ለስኳር በሽታ ብቻ ሳይሆን ለሌሎች ተላላፊ ላልሆኑ በሽታዎችን የሚመከር የላይፍ ስታይል ነው፣ የአኗኗር ዘይቤ ነው። በኤክሰርሳይዝ ባደረግን ቁጥር፣ እንቅስቃሴዎችን ባደረግን ቁጥር በሰውነታችን ያለውን አላስፈላጊ ካሎሪ እያቃጠልን እየቀነስን የምንሄድባቸው አጋጣሚዎች ስላሉ እነዚህ ለስኳር በሽተኞች የሚመከሩ ናቸው። ሌላኛው የመድኃኒት ህክምና ነው። ስለዚህ እንደተገኘብን የስኳር በሽታ አይነት የተለያዩ ህክምናዎችን ልንወስድ እንችላለን ማለት ነው። በብዛት አይነት 1 ታይፕ 1 ዲያቤተስ ሚልተስ ብለን የምንጠራውን የበሽታ አይነት የተገኘብን ወይም ዲያግኖስ የተደረግን ሰዎች በመርፌ የሚሰጠው ኢንሱሊን የተባለውን መድኃኒት እንወስዳለን በብዛት። ታይፕ 2 ወይም አይነት 2 ያለባቸው ሰዎች ደግሞ በአፍ የሚወሰዱ የስኳር መድኃኒቶችን በብዛት እንወስዳለን። እነዚህ መድኃኒቶች ማን ምን ይውሰድ የሚለውን በሐኪሞቻችን የሚወሰኑ ነው የሚሆኑት። ስለዚህ ያን ህክምና ስናደርግ እንደ ስኳር አይነታችንና እንደ ስኳር መጠናችን እንደ በሽታው አይነትና እንደ መጠኑ ሐኪሞቻችን ያንን የስኳር መጠን ይቀንሳል፣ ያስተካክላል ብለው የሚያስቡትን መድኃኒት የሚሰጡን ይሆናል ማለት ነው። ስለዚህ ያንን ተከታትሎ መውሰድ የኛ ወይም ከስኳር በሽታ ተጠቂ የሆን ግለሰቦች ኃላፊነት ነው የሚሆነው። ምክንያቱም በሽታው በጣም አስቸጋሪ ስለሆነ ያንን በሽታ ለመከላከል ህክምናውን ስንወስድ እነዚህ ነገሮች ታሳቢ ማድረግ አለብን። ከህክምናው ጋር አብሮ ተገናኝቶ የሚሄደው ሐኪሞቻችን የተለያዩ ቀጠሮዎችን ይሰጡናል። ስለዚህ ክትትል በጣም አስፈላጊ ነው የሚሆነው። እየተከታተልን ያለውን የደማችን የስኳር መጠን ምን ያክል ሐኪሞቻችን ከወሰዱት ቤዝ ላይን ከመነሻ ነጥቡ ምን ያክል እየቀነሰ ነው፣ ምን ያክል እየተስተካከለ ነው የሚለውን ማየት መልካም ነው የሚሆነው ማለት ነው። እንግዲህ ተመልካቾቻችን በዛሬው ቆይታችን አጠቃላይ ስለ ስኳር በሽታ ምንነት በርካታ ጉዳዮችን አንስተናል ብለን እናስባለን። ከአነሳናቸው ጉዳዮችም ጠቃሚ መልእክቶችን እንዳገኛችሁም ተስፋ እናደርጋለን። እነዚህ ያነሳናቸው ጉዳዮች የእናንተ አነሳሽ ሆነው የተለያዩ አርቲክሎችን አንብባችሁ ስለ ስኳር በሽታ ተጨማሪ እውቀቶችንም ታገኛላችሁ ብለን እናስባለን። የዛሬው ፕሮግራማችን ይህንን ነው የሚመስለው። በፕሮግራማችን
አስተያየት ካላችሁ በኮመንት ሴክሽን አስተያየታችሁ እንድታስቀምጡልን፣ ሌሎች መዳሰስ አለባችሁ ብላችሁ የምታስቧቸው የጤና ጉዳዮችም ካሉ ወደፊት እንድናያቸው እዚያ ውስጥ እንድታካትቱልን በአክብሮት እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።